አሕዛብ ርሁባነ ሥጋ ይጸግቡ ባቲ 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 በድንግለ ሙሴ መልክዓም ሀሌበ ማርያም አቲ አሕዛብ ርሁባነ ሥጋ ይጸግቡ ባቲ አሕዛብ ርሁባነ ሥጋ ይጸግቡ ባቲ መልክዓም ሀሌበ ማርያም አቲ አሕዛብ ርሁባነ ሥጋ ይጸግቡ ባቲ በድንግለ ሙሴ መልክዓም ሀሌበ ማርያም አቲ አሕዛብ ርሁባነ ሥጋ ይጸግቡ ባቲ የተዋሕዶ ምስጢር ምልክት ነችና የሕይወታችን ቀመር ዝቅ ለማርያም ከፍ በክብር የተገለጠባት የተዋሕዶ ምስጢር ምልክት ነችና የሕይወታችን ቀመር ዝቅ ለማርያም ከፍ በክብር የከበረ ዕንቁ ነሽ እጅግ ውድ የሆነ ስምሽ በፍጥረታት የተመሰገነ የጌታ ሰው መሆን ባንቺ ተከናውኗል። ማርያም ያንቺ ክብር በምን ይገለጻል? የተገለጠባት የተዋሕዶ ምስጢር ምልክት ነችና የሕይወታችን ቀመር ዝቅ ለማርያም ከፍ በክብር ከሥጋሽም ሥጋ ከነፍስሽ ነፍስ ነስቶ ሰው ሆኖ አዳነ በመስቀል ላይ ሞቶ ማርያም ምክንያት ነሽ ለዚህ ሁሉ ክብር እንድናይ ያረግሽን የልጅሽን ፍቅር የተገለጠባት የተዋሕዶ ምስጢር ምልክት ነችና የሕይወታችን ቀመር ዝቅ ለማርያም ከፍ በክብር ቃል ከሰማይ ወርዶ ሥጋሽን ባይለብስ ሞት ነግሶ ነበረ በሥጋም በነፍስ ይህን ያስተዋለ የገባው ምስጢሩ ሲያከብርሽ ይኖራል ሳያጓድል ፍቅሩን የተገለጠባት የተዋሕዶ ምስጢር ምልክት ነችና የሕይወታችን ቀመር ዝቅ ለማርያም ከፍ በክብር ትውልድ ሁሉ ብፅዕት ይሉሻል ድንግል የብዙኃንና ወላዲተ ቃል ያለ መንፈስ ቅዱስ ማን ክብርሽን ያውቃል? የናቀሽ በሙሉ ከእግርሽ ስር ይወድቃል። የተገለጠባት
ነችና